ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ዛሬ በጣም ቀላል የሆነ ከሙዝ የሚዘጋጅ ኬክ አብረን እንሰራለን። በጣም ቀላል ነው፣ ትወዱታላችሁ። በተለይ ክብደታችሁን ማስተካከል የምትፈልጉ ሰዎች ካላችሁ፣ ዱቄት ነገር ከዱቄት የተሰሩ ምግቦችን መመገብ መቀነስ የምትፈልጉ ሰዎች ካላችሁ ይህ ለእናንተ ነው። እዚህ ጋር 4 የበሰለ ሙዝ ነበረኝ። እንደዚህ በሹካ ማሽ አድርጌዋለሁ። እስከ መጨረሻው አብራችሁኝ ሁኑ፣ ትወዱታላችሁ። እዚህ ጋር 1 እንቁላል እጠቀማለሁ። እናንተ 2ም 3ም እንቁላል አድርጋችሁ መጠቀም ትችላላችሁ። ብዙ መምታት አያስፈልግም። በቀላሉ እንደዚህ በእንቁላል መምቻ ትንሽ ነው የመታሁት። በጣም ትንሽ ዘይት ነው ያደረኩት። ክብደት መቀነስ የምንፈልግ ከሆነ ስኳር፣ ዘይት እና ዱቄት ያላቸውን ምግቦች ነው መቀነስ ያለብን። እንደዚህ እንቁላሉን ከመታሁኝ በኋላ እንደምታዩት 1 ማንኪያ ስኳር ነው ያደረኩት። እናንተ አለመጨመርም ትችላላችሁ። ሙዝ በራሱ በጣም በተፈጥሮ የሚጣፍጥ ስለሆነ አለመጨመር እንችላለን። አንድ ላይ እንደዚህ ከመታሁትኝ በኋላ ቀጥዬ ያዘጋጀሁትን ሙዝ እጨምራለሁ። ሁሉንም አንድ ላይ አቀላቅለን ነው የምንሰራው። በጣም ስራው ቀላል ነው። 2 ካሮት ፈቅፍቄ ያዘጋጀሁትን እጨምራለሁ። ትንሽ ጨው ጨምሬያለሁኝ። በጣም ቆንጆ የሆነ ቴስት እንዲኖረው ያደርጋል። አምስት ማንኪያ የሚሆን የአልመንድ ዱቄት ነው የተጠቀምኩት። በዚህ ቦታ እናንተ ሌላ አይነት ዱቄቶችን መጠቀም ትችላላችሁ። 1 ማንኪያ የሚሆን ኮኮ ፓውደር፣ ግማሽ ማንኪያ የሚያህል የሲናመን ፓውደር አድርጌያለሁኝ። በጣም ትንሽ ቫኒላ ተጠቅሜያለሁ። እናንተ አለመጠቀምም ትችላላችሁ። ቀጥለን ሁሉንም እንደዚህ በደንብ አድርገን እናዋህደዋለን። ምንም አይነት ውሃ ወይ ደግሞ ጁስ መጠቀም አያስፈልግም። ግማሽ ማንኪያ የሚሆን ቤኪንግ ፓውደር አድርጌ ደግሜ በደንብ አድርጌ አቀላቅለዋለሁ። በጣም ቀላል ቶሎ የሚደርስ የኬክ አሰራር ነው። በተለይ እንደዚህ ክብደታችሁን ማስተካከል ለምትፈልጉ ሰዎች፣ ዱቄት መጠቀም ለማትፈልጉ በአልመንድ ዱቄት መስራት ትችላላችሁ። የአልመንድ ዱቄት በራሱ የሆነ የመቅለጥ ነገር አለው። በጣም እንደዚህ ውስጡ ክፍት ያለ ሳይዙም ከፍ ያለ ላይሆን ይችላል፣ ግን በጣም ጤናማ የሆነና የሚጣፍጥ አይነት ኬክ ነው የሚሆነው። የምጋግርበትን እቃ እንደዚህ ትንሽ ዘይትና ዱቄት አድርጌ ቀብቼዋለሁ። በኋላ ላይ እንዳይዝብኝ ያዘጋጀነውን ሊጥ መጋገሪያችን ላይ እናደርጋለን። እንደዚህ ቸኮሌት፣ ሙዝ እና አልመንድ፣ ካሮት ነገር ያላቸውን ኬኮች ስንሰራ ኦቨን ውስጥ በጣም መቆየት አለበት። ከ45 ደቂቃ እስከ 1 ሰዓት ያህል ካላቆየ ነው ውስጡ በጣም እርጥብ ነው የሚሆነው። ውስጡ ላይ ያለውን ውሃ እንዲወጣ ለ1 ሰዓት ያህል ወይ ደግሞ ቢያንስ ለ45 ደቂቃ ብናቆየው የተሻለ ውጤት እናገኛለን። እኔ ለ45 ደቂቃ ቆይቼው እንደዚህ የሚያምር አይነት ኬክ ሰጥቶኛል። ቅድም እንደነገርኳችሁ በጣም ከፍ አይልም፣ አልመንድ ስላለው የአልመንድ ዱቄት እንደነገርኳችሁ ውስጡ እንደዚህ እንደሌላ ዱቄቶች የሚከፈት ነገር የለውም። ሲቆረስ ይህንን ይመስላል። ሲበላ ደግሞ በጣም ቆንጆ የሆነ ቴስት፣ ደስ የሚል ሽታ አለው። እናንተ እንደዚህ ሰርታችሁ የማታውቁ ከሆነ ሰርታችሁ ሞክሩት፣ ትወዱታላችሁ። በጣም ቆንጆ ነው። ለቁርስ መጠቀም ትችላላችሁ። ለስናክ ይሆናል። ለልጆች፣ ለአዋቂም፣ ለሁሉም ሰው መሆን የሚችል ነው። በጣም በቀላል ግብአቶች ግን ጤናማ የሆነ ነገር ሰርተን መጠቀም እንችላለን። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ማድረግን አትርሱ።
ብዙ ሰዎች ሰብስክራይብ ሳታደርጉ ነው የምታዩት። እንደዚህ ቀለል ያሉ ረሲፒዎችን ለማግኘት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ እግዚአብሔር አምላክ በነገር ሁሉ ከእናንተ ጋር ይሁን። ሰላም ሁኑ ባይ